በሚኖርበት አነስተኛ ሰፈር ውስጥ ከየት እንደመጣ የማይታወቀው እሱ ብቻ ነው። የጓደኞቹ ቤተሰቦችና አስተዳደጋቸው ይታወቃል። የእሱ ምንጭ ግን አይታወቅም። ስለ አስተዳደጋቸው ሲያወሩ እሱ ግን አንዲትም ቃል አይተነፍስም ነበር። ብዙ ሰው ስለሱ ማወቅ ቢፈልግም ማንም ደፍሮ አይጠይቀውም። ሁሉን ለማስደሰት የሚጥር ሰው ስለሆነ ማናቸውም ብሶቱን ቀስቅሰው ሊረብሹት አይፈልጉም። ምክንያቱም የሁሉም ጥርጣሬ ወላጅ አልባ እንደሆነ ወይም የሚያሳፍር አስተዳደግ እንዳለው ነው። እሱም ቢሆን ጥያቄ እንዳያነሱበት አንገቱን ደፍቶ እንዳደረጉት እየሆነ መኖር ለምዷል። ያገኘውን ስራ ሰርቶ የሚበላ ርስት ወይንም ማረፊያ የሌለው ተቅበዝባዥ ነው። እያንዳንዱ ቀን ለሱ ጭንቅ ነው። ምን እንደሚበላ የት እንደሚያድር ያሳስበዋል። ጥሩ ገንዘብ ቢያገኝ እንኳን ከእጁ ፈጥኖ ነው የሚያልቀው። የራሴ የሚለው ሰው አጠገቡ የለም። ጓደኞቹም ቢሆን ጥቅሙን እንጂ እሱን እንደማይፈልጉት ያውቃል። በማያውቀው ሀገር ብሎም ለነፍሱ በማይሳሱለት ሰዎች መሃል የሚኖረው ይህ ወጣት ወላጅ አልባ አልነበረም። እንደውም የተፈራና የተከበረ የንጉስ ልጅ ነው። ሀገር ያለው፣ ቤተሰብ ያለው፣ ማንነት ያለው ሰው ነው። ከሀገሩ ሸሽቶ የወጣው ጥፋት አጥፍቶ ነው። አባቱ ህዝቡን በስርዓትና በህግ የሚያስተዳድር ንጉስ ሲሆን በዛውም ልክ በምህረት ያምናል። እሱ ግን ደጋግሞ አጠፋ። ደጋግሞ ይቅር ቢለውም እሱ ግን ማጥፋቱን አላቆመም። ይባስ ብሎ አሁን በሚኖርባት የአባቱ ጠላት በሆነችው ሀገር ሰዎች ጋር ተዛመደ። አባቱ እንደማይወደው የሚያውቀው ብዙ ስህተት ፈጸመ። በኋላ ተመልሶ ይቅርታ ለመጠየቅ አቅም አጣ። ከእንግዲህ አባቴ ይቅር አይለኝም ብሎ አሰበ። ፈጽሞ ንጉሳዊ ዜግነቱን ትቶ የጠላቶቹ ባሪያ ሆነ። አንዳንዴ ምን አለ እዚህ ሀገር ለህጋቸው እንደምገዛው እዛ በአባቴ ቤት ስርዓቱን ጠብቄ ብሆን ኖሮ አሁን የሚሆንብኝ ሁሉ ባልሆነብኝ ነበር ይላል። ደፍሮ ግን የአባቱን ፊት ለማየት አቅም አልነበረውም። አንዳንዴ ደግሞ አባቴ እንዴት ጨክኖ ዝም አለኝ ብሎ ያስባል። ምክንያቱም እሱ የሚያውቀው ልጆቹ ሲያጠፉበት እየቀጣም ቢሆን በቤቱ የሚመለስ አባት እንደሆነ ነበር። ደግሞ ሰልችቶኝ ይሆን? የኔም ጥፋት እኮ ከልክ አልፏል ይላል። አንድ ቀን ከጓደኞቹ ጋር ሰፈር ውስጥ ቁጭ ብሎ እያለ የሰዎች ጫጫታ ድምጽ ተሰማ። ድምጽ ወደ መጣበት ተመለከቱ። ንጉሱ በፈረስ ብዙ ወታደር አስከትሎ እነርሱ ወዳሉበት እየመጣ ነው። ያየውም ማመን አልቻለም። ሊደበቅ አሰበ፣ ግን የትም እንደማያመልጥ ያውቀዋል። በዛ ላይ አሁን ካለበት ህይወት የአባቱ ቅጣት ይሻለዋል። አባቱ ንግስናውን ልብስ እንደለበሰ ነው። ከፈረሱ ወርዶ ወደ እርሱ ቀረበ፣ እጁን ዘረጋለት። እሱ ግን እጁ ሊነካ አልደፈረም። እያለቀሰ እግሩ ስር ተደፋ። አባቱ አንስቶ አቀፈው። ወደ ጎን ወስዶ ካረጋጋው በኋላ ከአባቱ ጋር ወሬ ጀመሩ። ልጄ ለምንድነው እንደ ቀድሞ ይቅርታዬን ፍለጋ ያልመጣኸው ብሎ ጠየቀው። አባ አፈርኩ፣ የበደሌ ብዛት ምህረት የማይገባው ሆነብኝ አለው። ልጄ ለአንተ ምህረት አያልቅም፣ ብቻ አንተ የሚጸጸት ልብ ይኑርህ። እስካሁንም በዚህ ዝም ያልኩ የመረጥከው መንገድ ከንቱነት እንድትረዳ ነው። ደግሞ ፈጽሞ አልተውኩህም። ህይወትን እንድታቆይ በየጊዜው ቸርነት ያሳዩ ሰዎችን የላኳቸው ናቸው። ካሁን በኋላ ግን እዚህ አልተውህም፣ ና ወደ ቤትህ ብሎ ይዞት ተነሳ። አባ ግን እዚህ ሀገር እንዴት አስገቡ? ሁሉም እንደሚጠሉ ነበር የማውቀው። አባቱን ተገርሞ ጠየቀው። ቆየው እኮ ይችን ሀገር ከገዛኋት፣ ቁልፉ በእጄ ነው። ደግሞ መሪያቸው እንጂ እንዲጠሉኝ የመከረ ከኔ የሚያርቃቸው እነሱ ከኔ ጸብ የላቸውም። ለዚህም ነው ጠብቄ ቀለብ የምሰፍርላቸው። ለነሱ ያለኝን ፍቅር ሲረዱ ወደ እኔ መምጣታቸው አይቀርም ብሎ መለሰለት። ታዲያ ጓደኞቼ የሚፈልጉ ከሆነ ልጠይቃቸው አለው በጉጉት። ትችላለህ ሲለው በፍጥነት ሄዶ ስለ አባቱ አወራቸው። ፍቅሩንና ስርዓቱን ነግሮ አብረውት እንዲሄዱ ጋበዛቸው። ከአንዱ በቀር ሌሎቹ ተከተሉት። ከአባቱ ጋር ወደ ንጉሱ ከተማ ገቡ። የንግስና ልብስ ለበሱ። ልጄ ከምርኮ ተመልሷል፣ እናም ታላቅ ግብዣ አዘጋጁ ብሎ አገልጋዮቹን አዘዛቸው።